ተመስገን እንበለው። ዓለም እስኪደነቅ ድንቅ አድርጎልናል። እንዲህ ያለ ዋጋ ጸጋውን ሰጥቶናል። ትናንት ለእስራኤል ሞገስ የሆናቸው ስሙን እናመስግን ዛሬም ከኛ ጋር ነው። በመስቀል ተሰቅሎ ፍቅሩን ለገለጸው ምን ስጦታ አለን ለእርሱ የምንከፍለው? ምስጋና ነውና ከእኛ የሚፈልገው ቸር አምላካችንን ተመስገን እንበለው። አፋችን ይመላ በታላቅ ምስጋና ከኃጢአቱ ባህር ተሻግረናልና ክቡር ምስጉን አምላክ ቅዱስ እንበለው። ኢሳይያስም በክብር በራእይ እንዳየው ዘምሮ በመስቀል ተሰቅሎ ፍቅሩን ለገለጸው ምን ስጦታ አለ ለእርሱ የምንከፍለው? ምስጋና ነውና ከእኛ የሚፈልገው ቸር አምላካችንን ተመስገን እንበለው። ዘምሮ በመስቀል ተሰቅሎ ፍቅሩን ለገለጸው ምን ስጦታ አለ ለእርሱ የምንከፍለው?